ስሜ ፍራውል ከበደ እባላለሁ። የቡና ኤክስፖርተር ነኝ። ቡና እንደሚታወቀው ሀገር ኢኮኖሚ የብዙዎች የመኖር ምክንያት፣ የብዙዎች በልቶ የማደር ምክንያት የሀገራችን ግሪን ጎልድ ነው፣ አረንጓዴ ወርቃችን ነው። ለረጅም ዓመታት ከ30 እስከ 35% አካባቢን የውጭ ፎሬን ከረንሲን የሚያመጣልን አኑዋሊ የቡና ቢዝነስ ነው። በዓመታት ወዲህ ግን ሀገራችን በጀመረችው የዘርፈ ብዙ የኢኮኖሚ መርህ ቡና በተሰጠው ትኩረት ምርታማነቱና ገቢው እየጨመረ ይገኛል። በ2017 470 ሺህ ቶን ቡና ወደ ውጭ በመላክ ከ2.6 ቢሊዮን ዶላር በላይ ገቢ ተገኝቷል። ልምምድ አሻሽለን በሄክታር ትልቁ የሚባለው 10 ኩንታል ነው ኢትዮጵያ ውስጥ የሚገኘው። ይሄ ከፍተኛው ነው እንጂ 7ም 8ም እናገኝባቸው አሉ። ቢሊዮን አካባቢ ላይ ለማምጣት በጣም ጥረት እየተደረገበት ያለ። ከቡና ለቀማው በመቀጠል ቡና የማዘጋጀት ስራው በተለያዩ መንገዶች ይከናወናል። እያንዳንዱ ሂደትም የቡናውን የመጨረሻ ጣዕም ይወስናል። ቡና እንግዲህ ያው በዓለም አቀፍ ደረጃ ከፔትሮሊየም ኦይል ቀጥሎ በጣም ትልቅ ተጠቃሚ ያለው ኮሞዲቲ ነው ቡና ብለን የምናየው ነገር እና በሁለት ካታጎሪ ስናይ ከጣዕሙ አኳያ ሮብስታ አለ፣ አረቢካ አለ፣ ላይቤሪካ የሚባሉም አሉ። ጀነራሊ ግን በስፋት የሚታወቁት ሮብስታና አረቢካ ናቸው። እንግዲህ አረቢካ የሚባለው ኢትዮጵያ ኦሪጂኔት የተደረገ በኢትዮጵያ አብዛኛው ቡና የሚበቅልበት ቦታ ላይ የሚገኝ ቡና አይነት ነው። ጣዕሙ በጣም ስዊት ነው፣ ጣፋጭ ነው። የካፊን የአሲዲቲ መጠን የኦክሲዲቲ ሌቨሎቻቸው ከዛኛው ከሮብስታ የተሻለ አይነት ጣዕም ያለው የቡና አይነት ነው አረቢካ። እንግዲህ እንደየኦሪጂኑ ደግሞ ጣዕሞቻቸው ሊለያዩ ይችላሉ። ለምሳሌ የይርጋ ጨፌና የሲዳማ አንድ ላይሆኑ ይችላሉ። ያ ኦሪጂኔት ወይንም ኮምፕሊየንስ ስታንዳርዱ በተወሰነ መልኩ ልዩነትን ሊፈጠር ይችላል። በቡና ዘርፍ ኢትዮጵያ ምርታ እያመጣች ነው። የቡና ኤክስፖርት ያድጋል ሲባል የነበረው እንዲሁ ዝም ብሎ አይደለም። በለውጡ ማግስት 700 ሚሊዮን ገደማ ዶላር በአመት ኤክስፖርት እናደርግ ነበር። ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። የሚጨበጥ ውጤት መጥቷል ማለት ነው። ከሁለት እጥፍ በላይ ኤክስፖርት በአንድ ኮሞዲቲ ማሳደግ የሚቻለው በዛው ልክ ያደገ ምርት ያለ እንደሆነ ብቻ ነው። ቡና ከሌላው ነገር የሚለየው በአገር ውስጥም ከፍተኛ ተፈላጊ በመሆኑም ጭምር የሚችሉበት እድል አለ። የለውጥ መንግስቱም ሐሳቦችን ይቀበላል። ስፔሻሊቲ ቡና ግን ሲዘጋጅ ስፔሻሊ ከ85% በላይ ቫልዩ ተደርጎባቸው እሴት ተጨምሮባቸው ነው ለውጭ ሀገር ገበያ እንዲቀርቡ የሚያደርገው። ከዋጋ አኳያ ካየንም ስፔሻሊቲ ቡና እጅጉን ይለያል። በጣም ውድም ነው የሚሸጡት። አሁን ክብደት የሌለው ቡና በውሃ እየተገፋ ይወጣል ማለት ነው።